መልአኩ ገብርኤል ናዝሬት ገሊላ ለዮሴፍ እጮኛ ሆነች ከድንግል ዘንድ ተልኮ መጣ ይላል። የድንግሊቱም ስም ማርያም ነበረ ብሎ ቅድስት ድንግል ማርያምን ለመጀመሪያ ጊዜ ተዋወቋት። እኔና እሱ ስንተዋወቅ ነጻነት እባላለሁ ስል ፒተር እባላለሁ እንደሚለኝ ለመጀመሪያ ጊዜ መጽሐፍ ቅዱስ ማርያምን ያስተዋውቃል። ሉቃስ ወንጌል ላይ ስሟም ማን ነበረ? ማርያም ነበረ ብሎ ለመጀመሪያ። ከዛ በፊት መጽሐፍ ቅዱስ ስለ ማርያም ምንም አያወራ። ከዛ በኋላ የተወሰኑ ቁጥርና ምዕራፎች የምታገኙባቸው ነገሮች አሉ። አንደኛ ዮሐንስ መልእክት ላይ ደስ የሚል ከላይ ከመጣው በስተቀር ወደ ላይ ተመልሶ የወጣ የለም ብሎ ዘግቶታል። ባይዘው ወይ ማንም ያረገ የለም ከኢየሱስ ውጪ። በመሰረቱ ይህ የለበስነው ስጋ በግራቪቲ የተያዘ ስለሆነ ይሄ ስጋ ተመልሶ ወደ ላይ ሊወጣ አይችልም። ጥር ሞተ ነሐሴ መቃብር ሆኖ ልትሄዳችሁ መጽሐፍ ቢል አለ ነው፣ ግን መጽሐፍ ስለማይል አይደል። ስለዚህ ስጋና ደም ወደ ላይ ሊሄድ አይችልም። ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም። እዛ ጋር ካስተዋወቀን በኋላ ማርያምን በቤተ መቅደስ ነበረች። በ15 ዓመቷ ተሰጥቷ ነበረ። ሐርና ወርቁን እያስማማች ስትፈትል ነበረ። ወይ ቤላ ገብርኤል ገብት ወንዘ ትፈትል ወርቅ ወሚላት ምናምን የሚለው ነገር የለም መጽሐፍ ቅዱስ ላይ። አም ሶሪ ስለሌለን ያለውን ብቻ ነው ማወራችሁ። አሜን በሉ። ስለዚህ ይሄ ታሪክ ሰው የጨመረበት ታሪክ ማርያምን ለመጀመሪያ ጊዜ የድንግሊቱም ስም ማን ነበረ? ማርያም ነበር ብሎ ተዋወቋት። ለዮሴፍ ታጭታ ነበረ እያለ ስለ ማርያም ያወራል። በዚህ ሰዓት ላይ መልአኩ ገብርኤል ትጸልሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ እግዚአብሔርን በያዕቆብ ቤት ለዘላለም ያነግሰዋል፣ እግዚአብሔር የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግስቱ ፍጻሜ የለውም አለ። ወድ ስለማላቅ ይህ እንዴት ይሆናል? ዘያምር ብሴ ማለት ነው በግልጽ ስትለው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ አንቺ የምትወልጂው ቅዱሱ የእግዚአብሔር ልጅ ይባላል። እንዲህ አለች፣ እነሆኝ የጌታ ባሪያ። እንደ ሳይንስ ከባድ ነው፣ እንደ ሰው ዕውቀት ከባድ ነው፣ እንደ ቃል ግን ይሁንልኝ አለ። ለምን ሲባል የማይቻል ወደ መቻል የመጣው በቃል፣ የማይሆነው ወደ መሆን የመጣው በቃል። በእናንተ ህይወት ላይ የማይቻለው የሚቻለው በቃል፣ የማይሆነው የሚሆነው በቃል።